የጌታ ሰላም እጅግ ይብዛላችሁ በዓለም ዙሪያ ያላችሁ ቅዱሳን ወንድሞቻችን እንዲሁ ደጋግ ኢትዮጵያውያን ሁላችሁም ሰላም እላችኋለሁ። እኔ ወንድማችሁ ዳንኤል ባንጃ ነኝ ከኦሞ ሸለቆ የጠፉት በጎች ተልእኮ የወንጌል ሚኒስትሪ። ዛሬ ወደፊታችሁ የመጣሁበት ምክንያት ከዚህ በፊት በጉራ ባና አጠቃላይ አርብቶ አደር ዙሪያ በተለይ በሙርሲ በቦዲ በባጫ እንደዚሁ ደግሞ ወንዝ ዳር አልፈን ደግሞ በሱርማ እና አጠቃላይ እንዲሁ በዲሜ ማህበረሰብ ላይ ወንጌል እየሰራን ቆይተናል። በእነዚህ ጊዜያቶች ላይ በተለያዩ አርብቶ አደር ክፍሎች ላይ ወንጌል በሰራናቸው ጊዜያቶች የተወሰኑ ቻሌንጆችን አልፈናል። እግዚአብሔር ረድቶን ደግሞ በጣም በእነዛ ቻሌንጅ መካከል ሆነን እናንተን በጠየቅናችሁ ጊዜያቶች ደግሞ ከጎናችን ትቆሙ ነበራችሁ። ስለዚህ ከኛ ጋር ስትቆሙ ቻሌንጅ ስናደርግ ያንን ቻሌንጅ ለወንጌል አገልግሎት ስትጋፈጡ ከኛ ጋር ስትሆኑ በብዙ ጸሎት ስትረዱ ቆይታችኋል። አሁን ቅርብ ጊዜ ባጫ ቁጥር 1 ላይ ቤተክርስቲያን ሰርተናል። ባጫ ቁጥር 2 እና ጉራ ቁጥር 2 መካከል ላይ አንድ ቦታ ሰርተን አሁን ዳስ እየሰራን እንገኛለን። ጉራ ቁጥር 1 ገብተን አሁን ደግሞ በብዙ ሁኔታ እዛ ያሉት ህዝብ በጣም ከብዛት የተነሳ የአገልጋይ እጥረትም ስላለብን እዛው ገብተን አሁን እየሰራን እንገኛለን። ስለዚህ ወንጌል በጣም ሰፊ ማሳ ስላለው በእነዚህ ጊዜያቶች ላይ በጣም ብዙ ስራዎች ይጠብቁናል። እኛም ደግሞ ወንጌል እናንተ ከኛ ጋር ሆናችሁ በገንዘብ እንድትደግፉ ውስጣችሁ ባለው በማንኛውም ስፍራ ከኛ ጋር ቆማችሁ ለወንጌል አገልግሎት የወንጌልን ስራ እንድንሰራ እጅግ እናሳስባችኋለን። የ300 ብር ቻሌንጅ 300 ሰው በ300 ቻሌንጅ የሚል ስለ ወንጌል ሁሉን አደርጋለሁ በሚል ሐሳብ ዛሬ ወደፊታችሁ መጥቻለሁ። ይሄንን 300 ሰው በ300 ቻሌንጅ ከኛ ጋር ለወንጌል አገልግሎት እንድትቆሙ በጋራ የወንጌልን ስራ እንድንሰራ ወንጌል እጅግ እየሰፋ እንዲሄድ በሙርሲ በቦዲ በባጫ በሱርማ እንደዚሁ በዲሜ ከኛ ጋር በጋራ ወንጌል እንድንሰራ እናሳስባችኋለን።